ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የካስማ ፕሮግራም ተከታታዮቻችን፣ የዛሬው የካስማ የሐሪማዎች ቅኝት ወደ አንድ የስብና ባለቤት ቅኝት አምርቷል። ከቅርብ ጊዜ ወዲህ በንግግራቸው በሀገራዊ ጉዳይ ባላቸው ተሳትፎ ሰዎችን በሙሉ በአንድ የሚመለከት አስተሳሰባቸው በአጠቃላይ በሁለንተናቸው አብዛኛውን የኢትዮጵያ ሕዝብ ማራኪ የሆኑ የሃይማኖት አባት ብቅ ብለዋል። የኛ አባት ረጋና ለስለስ ያለ አንደበት ውስጥም በሚያድሱ ቃላት የታጀበ ነው። እሳቸው ሲናገሩ መንፈስ ይታደሳል፣ ሰላም ይነግሳል፣ ልብ ይረሰልሳል። እኚህ አባት ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ይባላሉ። በሀገራችን በጣት የሚቆጠሩ ሙፍቲዎች ነው ያሉት። ሀጂ በቅርቡ የኢትዮጵያ እስልምና ጉዳዮችን በበላይነት የሚቆጣጠረው የዑለማዎች ምክር ቤት ሰብሳቢ ሆነው መጅሊሱን በማደራጀት ላይ ይገኛሉ። በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ጠላት ኢትዮጵያን በወረደ በሁለት ዓመቴ ግንቦት 21 ቀን 1929 የተወለድኩት ይላሉ። አባታቸው አቶ ድሪስ ዘለቀ፣ እናታቸው ደግሞ ወይዘሮ መነንሽፋው ይባላሉ። በመጀመሪያ ያው እንግዲህ የህይወት ታሪክን ለመጠየቅና ለመረዳት ስለመጣችሁ ይህም ሃይማኖት ጭምርት ነው። በእኔና በሙስሊሙ ስም ከፍ ያለ ምስጋና ማቅረብ እወዳለሁ። እንግዲህ ስሜ በመሰረቱ አባት እናቴ ያወጡልኝ ስም ዑመር ኢድሪስ ነው። ከዛ ደግሞ ፈቀቅ ሲል ሸዑመር ተብያለሁኝ። ሸይኽ ማለት መቼም ወይንም አንድ ክፍል እውቀት ያጠቃለለ ያጠና ነው፣ ወይም 40 ዓመት የሆነው ሽማግሌ ነው። እኛ እንግዲህ ደረሳ ሸይኽ ይባላል፣ ሸይኽ ብለውኛል። ከዛም አልፎ ደግሞ ሙፍቲ ለአም ደግሞ የኢትዮጵያ ሙፍቲ ተብያለሁ። ከዛም አልፎ ደግሞ ይኸው ባለፈው እንደምታውቁት እንደሰማችሁት የክብር ዶክተሬት ደግሞ ተሰጥቼ ዶክተር ተብያለሁ። ስሜን በተመለከተ ይህን ይመስላል ማለት ነው። እንግዲህ ወደ ትውልድ ሀገሬና ወደ አስተዳደጌ ስሜ እኔ ትውልድ ሀገሬ ገነቴ ትባላለች። ወሎ ክፍለ ሀገር ውስጥ ነው። በወትሮው በጃንሆይ ጊዜ ወረኢበኑ አውራጃ ለጋምቦ ወረዳ ይባላል። ለጋምቦ ወረዳ ወረኢበኑ አውራጃ ይባል ነበረ። ገነቴ ትባላለች። አባቴ ድሪስ ዘለቀ ይባላል። እናቴ መነንሽፋው ትባላለች። ገና በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምና እውቀትን ለመሰብሰብ አንድ ብለው መንገድ ጀመሩ። የ6 ወደ 7 ዓመት አካባቢ ስደርስ ትልቅ ወንድሜ ቁርአን ጀመረ። እና አዕጦይና ሲደርስ አባቴ ማላ ያርስልኝ ነው እርሻም ያርስልኝ የለም ብሎ ከለከለው። እኔ ልቅራ ስለው አይሆንም አለ። አይሆንም ከብት ታገዳለ፣ ከብት የሚያግድልኝ የለም አለ። አባቴ ገበሬ ነው፣ ጠንካራ ገበሬ ነው። ስራ ይወዳል፣ ስራውን አክባሪ ነው። የሰው ሐቅ ተጠባቂ ተጠንቃቂ ነው። ለአዛኝ ምን ለህዝብ ያዝናል። ጥሩ አባት ነበረ። አይሆንም አለኝ። እዚህ መካከል አንዲት ተላላፊ በሽታ የምትባል ወረርሽኝ የምትባላለች የአክስቱ ልጅ ሙታ ጀናዛ አውጥቶ ወረርሽኝ የምትባል በሽታ ታመመ። ሞተ ተብሎ ሀገራችን እንግዲህ የ6 ሰዓት የ7 ሰዓት መንገድ በዘመድ ይመጣል። ሞተ ተብሎ ዘመዱ ሁላ ተሰበሰበ። በኋላ አላህ አዳነው። እንዲያሁኑ 11 ሰዓት አካባቢ ከብቶች ማግድበት ቦታ መጣ።
እንግዲህ ቁርአን ለቅራ ስረው እንደው የተመረቀች በሽታ ነች። እስቲ እንመካከራለን አለኝ። እንመካከራለን ስለኝ ሀገራችን እንግዲህ ወጣት እቤት ውስጥ አይተኛም። ቤት ታዛ አልጋ ሰርቶ በአልጋ ነው የሚያድረው። ጧት ዝም ብዬ አንድ ልጅ መንደራችን እንደዚህና እንደዛ ከሽ መንደር አለ። የሸኾቹ መስጊድ ደግሞ አሻጋሪያችን ነው። በጨረቃ ተለሊቱ ሳይነጋ በጨረቃ እሱ ዘንድ ሄድኩኝ ቁርአን ለመጀመር መስጊድ እንዲወስደኝ ብዬ። እንዳጋጣሚ ጅብም አላጋጠመኝም። ተነስቼ ሄድኩኝ። መስጊድ ይዞኝ ሄደ። አሊፍ ጀመርኩኝ። አባቴም እንግዲህ ለመከልከልም ደስ አላለው፣ መቅራትም ደግሞ ደስ አላለው። በዛ እንግዲህ አሊፍ ጀመርኩኝ። ግን ለውሕ የሚባል አለ ሀገራችን ተንጨት የተጠረበ ቁርአን እየከተብን የምንቀራበት እሱን ሰጡኝ። ከብት እያገድኩኝ ከቤት በላይ ወደ ሊያገት በማገድ ጊዜ ወደ ቀለቦቻቸው የሚሄዱት ቃልቾች ይከትቡልኛል፣ የሚመጡት ያቀሩኛል። ወደታችም ወደ ወንዝ ባገድኩ ጊዜ ደግሞ በዛ አካባቢ የሚሄዱት ደረሶች ይጽፉልኛል፣ የሚመጡት ደግሞ ያቀሩኛል። ለውሕን ተሸክሜ ከብት እያገድኩ ነው የቀራሁት። በገጠር ኢልም የሚከሰበው ቅሪያ በማለት ነውና እሳቸውም በለጋነት እድሜያቸው ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት ዕውቀትን ይሰበስቡ ጀመር። ከብቶች አስገብቼ ሳበቃ እራቴን በልቼ ሂጄ ቁርአን ተጀመርኩ። በኋላ አባቴ ቤት አድሬ አላቅም። መስጂድ ነው ሂጄ የማድረው። ጠዋት ደግሞ ሱብሕ ደግሞ ሰግጄ ከብት ለማስወጣት እመጣለሁ። በኋላም ደግሞ ትንሽ ከፍ ስል ደግሞ ወደ እርሻ ተራመድኩኝ፣ ወደ ንግድ ተራመድኩኝ። የገጠር ገበያ ንግድ ነግድ ያለው፣ በበግ ነግድ ያለው፣ በቡን ነግድ ያለው፣ በበርበሬ ነግድ ያለው፣ አርሳለሁ። በጣም ገበሬ ነው አባቴ። እኛም ልጆቹም ገበሬዎች ነን፣ እናርሳለን። እንደዚህ እያልኩኝ በዛ ሐለት አስጥላለሁ። ቢልም አልተሳካለትም። ቁርአን 2 ዓመት ነው የወሰደብኝ። አኺሩን ቁርአን ሱረቱል ካህፍ ድረስ እንደቀራሁኝ 1 ዓመት ተነስቼ ተደብቄ ተሸሽዬ ሰፈር ሄድኩኝ። ሻሊ ጀመች የሚሏቸው ሸኽ ዘንድ ሄድኩ። ቁርአን እዛ ኸተምኩ። አብደኡ የምትባል የተውሂድ ኪታብ እዛ ቀራሁኝ። ተዛ ደግሞ አባቴ ለስከስ ብሎ አመጣኝ። ቁርአን አኸተምኩ። ወደ ፊቅህ ተራመድኩኝ። ሹሩጥ ሶላት እና አቡለይስ የምትባል ኪታብ ቀርቼ ደግሞ እንዲሁ ተሰርጬ ደግሞ ወረሂብ የሚባል ሀገር ሄድኩኝ። ሻሃዳ ደም የሚባሉ አሁን ለየሂዳያ ነበሩት። እሳቸው ወረሂብ ነበሩ። እሳቸው ዘንድ ሄጄ ሙቀድማ የምትባል ኪታብ እሳቸው ላይ ጀመርኩኝ። እሳቸው ጋር ቦረና መጣን። እሷን ደግሞ ሙቀድማ ኪታብ እንደጨረስኩ ደግሞ ተሕፋት ጀምር። አባቴ ታሞ ደክሟል ብሎ ላከ። ኧረ እንደው አይደክምም አይታመምም ስል ታሟል እየተባለ ነው ሂዳዊ ሰሄድ ማሽላ ዘንጋሪ ወፍ የሚጠብቅለት አቶ ነው። እዛ ሄድኩኝ። ደግሞ መኸሩን አስገባሁኝ አባቴ ጋራ። አሁን መኸሩን ታስገባው በኋላ አሁን ተደብቄ ደግሞ እዛው ላይ ሄዳ ሸኾቹ ዘንዳ ሲሄድ አንድ ደረሶች የወትሮ ሙተዓሊሚ ይዋደዳል። ደረሶቹን ማታ ማታ ቆላላቸዋለሁ፣ እንጨት ቀን ቀን ሰብርላቸዋለሁ። ለእናቴ አንድ ሸክም ሰብራለሁ። ዲያገቱ ሁላ እንጨት ነው። ለደረሶቹ አንድ ሸክም ሰብር እሄዳለሁ። ማታ ማታ ደግሞ ኸድማቸዋለሁ። ሀዲያ የተባለ ጊዜ በአጠቃላይ ዱዓ ገብተዋል። ቀኑን ውለው ሌሊቱን አድረው ደግሞ በማግስቱ ቀኑን ውለው በሶስተኛው ወቅት ወደ 5 ሰዓት በሚገባ እዚሁ መካከል እህል አልበሉም። እንደው ተሄደበት መልስ እያሉ ዱዓ ያደርጋሉ። መጣሁኝ። የመጣው ጊዜ ሀጃቸው ወጣ። ቂጣ ጋግሩ አሉ፣ ተበላ። እንግዲህ ሰፈር እንዳትሄድ ይዙ አስረናል አሉ። ከዛ በኋላ ሰፈር አላልኩም። ፊቅህ ጨረስኩ በዛው መካከል። ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዝር
መሽቶ ይነጋል እንጂ በቀላሉ አያልቅም። በጽናት ያውም የቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸውን ከእውቀት ገበታ ለማስተጓጎል በትዳርና በግብርና እንዲታሰሩ ቢደረጉም ከዓላማቸው ውልፍት ባለ ማለት ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት ለመድረስ ችሏል። አባቴ ሁኔታዬን ሲያይ ይሄ ልጅ በማንም ነገር ተደረስነት ሊመለስልኝ አልቻለም ብሎ መሬቷኛ ጋር ተጋጣሚ ሆነ 4 ሀገር ምድር ያላት በጣም ጥሩ ልጅ መልከኛ ልጅ አይቶ አባቴ ያጨ እዚህ መካከል ነህው ለቀራ ደግሞ አንድ ቦታ ሄድኩኝ። ተዛ ስመለስ ሸኾቹ ወደ ቤገምድር ሊሄዱ ስመጣ ሰርጉ መዘጋጀት ጀምሮ እኔን ፈላጊ ሁሉ ሊመጣ እኔ ቅዳሜ ደረስኩኝ። ያቺ ልጅ ደግሞ አገባሁኝ። እንግዲህ ወደ እርሻና ወደ ንግድ ወደዛው ገባሁኝ። አሁንም አባቴ ደስ አለው። ያቋረጥኩ ተቂርአቱ ተቋረጠ። ወደ ከስብ ገባ። ወደ መስሪያ ቤት መስሪያ ቤት ሄድኩ እንደሆነ አረከዋለሁ። በእርሻ ሲሆን አረከዋለሁ፣ በንግድ ሲሆን አረከዋለሁ። እማይረካው ወደ ደረስነት ብቻ ሰር እንግዲህ አቋረጥኩኝ ሲል አልኩኝ። አሁን እንደምንሆሩን አስገብቼ ደግሞ አዝመራው እንደገባ እሷን ቤተሰቦቿ አስቀምጬ ነው ደግሞ መካነ ሰላም አካባቢ ሻህ አብደል ሐሚድ ዘንድ ነህው ያርቁት። እኔም በዛው እንግዲህ በነህው እንደርኩኝ 6 ዓመት ከ6 ወር ነህው ላይ በላጋ መንጥቄ ፈን ስቀራ በጎንም ማቀራለሁ እኔ በሸኾቹ መቀራለሁ። 6 ዓመት ከ6 ወር ተቀመጥኩ። አሁን ወደ ሀጂ መሐመድ ሳኒ ሀቢብ ሂጅ ሐዲስ ልቅራ ስላቸው ሻህ አብደል ሐሚድ ብትሄድ ወቅት መጨረስ ነው፣ ገንዘብ የለ ኪታቡን ገዝተው አትመጣ፣ ቀርተህ ብትመጣ ምን ያረጋል? ይሄን የለፋህበትን ብታቀራ ይሻላል አሉ። ተፍሲር ላኩኝ። ተፍሲር ደግሞ 1 ዓመት ከ6 ወር ተቀመጥኩኝ። እዛ እንግዲህ አሁንም ልህር ስላቸው ሁለቱም ሸኾይ ደብዳቤ ጻፉና ወደ ሀጂ ላኩኝ። ሀጂ ዘንዳ በጥር ወራት ገባሁ። እዛ እንግዲህ ቡኻሪ ጀመርኩ። አንድ ልጅ ደግሞ እኔን ያየ ጊዜ ሙስሊም ጀመረ። የደጎች ምሽግ ነው የሷሊዎች ዋሻ፣ የሶፋ መውቂያ የመውደዳው ድማ። ሀጂ ዑመር ከ50 ዓመታት በፊት አዲስ አበባ የመጡት ኡስታዛቸውን በመፈለግ ነበር። ደሴ የወይዘሮ ስህን ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ሀጂ መሐመድ ሳኒ ሀቢብ ጀምረውት የነበረውን ቡኻሪና ሙስሊም ቂርአት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎች እሳቸውን ፍለጋ ተከትለዋቸው መጥተዋል። እዛ ሳያቸው ሀጂ መሐመድ ሳኒ ሀቢብ ኑሯቸው በጣም የጠበበ ነው። ወይዘሮ ስህን የሚባል ትምህርት ቤት ያስተምራሉ። በጣም ኑሯቸው ጠባብ ነች። እዚች ቡን ሲጠጡ ጋያው በሱብህ ሰግደው እኔን ያቀሩኛል። ማታ መግሪብ ሰግደው ኢሻ ድረስ ያቀሩኛል። ቡን እንኳን እንደ ሲይዙም ሰጧቸው አይሉም። የኑሯቸው መጥበብ እንደ ስል እንግዲህ በ6 ወሬ በሐምሌ አካባቢ እዚህ ለተፍሲር እዚህ ለትርጉም ተጠሩ። ጃኑ የጠሯቸው ሻህ አብደል ከሪም አስጠሯቸው። ልክ በሳምንታቸው ደብዳቤ ላኩልኝ። እኔ መመለስ አልቻልኩምና ራያ ሄደው ሐዲሱን ጨርሱ ሙፍቲ መሐመድ ሲራጅ ዘንድ ብለው ላኩልኝ። የዛ ጊዜኛ ደግሞ ሙፍቲ መሐመድ ሲራጅን ወሬያቸውን ማናቅም፣ የምናቀው ገዶ ሀጂ ከቢርን ነው። እዛ ደግሞ ሸኾቹ እንዳትሄድ ብለውኛል። ራሴ በጣም ጉዳት አለው። ይህን ያህል ሲሆን እኔ ራት ምሳ በልቼ አላውቅም። ራቴን ምሳዬን በትልቅ አገልግል አስቀምጣለሁ። ለለይለቱል ጁምዓ ሙተአሊም ይሰበሰባል። ለዛ ነው የማስቀምጠው። ጠዋት ግን ስትጠጣ የምትበላ ቆሎ አለች። ያችን ቆሎ ነው የምበላው። 6 ዓመት ከ6 ወር ስቀመጥ ራት ምሳ በልቼ አላውቅም። እዚሁም እያረስኩም እየነገርኩ እህል ተዋለሁ እያልኩ ታገል ነበር። ሸኾቹ ይቆጡ ነበር። ያላ ስራ ነው። በጣም ጉዳት አለኝ። አጥንቴ እንዲህ ሲላወስ ያስታውቀኛል። ወገቤ አጥንቴ፣ ጉልበቴ፣ አጥንት
አጥር ብለው የነበር ምን አደርጋለሁ ብዬ እንግዲህ ሀጅን ተከትዬ ዝመጣሁ። የእውቀት የጥበብ የአደም መፍለቂያ ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን የተረዱት ሐጂ ሳኒ በአንዋር መስጂድና በመስጂድ ኑር በተለምዶ በኒን መስጂድ የሚባለው እንዲያስተምሩ መደቧቸው። እሳቸውም ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ ቀሪውን የቀን እኩሌታና ምሽት ላይ በማቅራት ያሳልፉ ጀመር። እዚህ የመጣሁበት ምክንያት ሀጅም ብዬ ነው የመጣሁት። አንድ የቡኻሪ ሙስሊም ጨርሼ እሄዳለሁ ብዬ ነበር የመጣሁት። ጠዋት ደግሞ ጠዋት ጀምሮ የታንድ ሰዓት ጀምሮ ደግሞ መግሪብ ድረስ አቀላለሁ አመጣላለሁ። ሌሊትም አልተኛ እንደው ብቻ አላህ አቃሎት። የሚገርም ነገር አለመሞት የብቻ በሽተኛ አለመሆን የመምተኛ አለመሆን ነው የሚያጅበው። እንግዲህ ሸኾቻችንም ብርቱዎች ናቸው፣ ይበራታሉ። እኔም ደግሞ በጣም ተዛ የበለጠ ጠና አረግባለሁ። ሸኾቹ እንኳን ይቆጣሉ። ለማተተው እንደማትንገላታ እንዳትሆን ይላሉ። እኔ ግን እንደዚህም ህይወቴ ይቆያልን ብዬ አላሰብኩ። እሞታለሁ ነበር የሚመስለኝ፣ የምፈልገው ሞት ነበር። አላህ አለል ብሎ ይኸው ደግሞ እዛ አምጥቶ ከተማ አምጥቶ የኛል ደግሞ አስቀምጦኛል። እንግዲህ ዙህር ድረስ አንዋር አቀራለሁ። ከዙህር በኋላ ደግሞ ዒሻ ድረስ ኑር መስጂድ አቀራለሁ። በሁለቱም መስጂድ እኔ ነበርኩ ማቀራው። በችግር የጸና ግፍ ያለፈረሰው ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ኪታቦችን ጽፏል። ቅዱስ ቁርአንንም ተርጉመዋል። በቅርቡ የቁርአን ትርጉም ስራቸው በሲዲ ተሰራጭቷል። በ50 ዓመታት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ ትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ህብረተሰብ በቅንነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸውን የእውቀት ደረጃ ከፍተኝነት የተመለከተው ከ25 ዓመታት በፊት የነበረው የአዲስ አበባ መጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ የሙፍቲነት ማዕረግም ሰጥቷቸዋል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ ዕውቀት አጠር ግጭቶችን ፈተዋል፣ አስታርቀዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሠረቱት ሰዎች መካከልም አንዱ ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። በተከታታይ ለነበሩ ዓመታት በተለያዩ የኃላፊነት ቦታ ላይ ሰርተዋል። ከ12 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። ወደ ሌላው አገልግሎት ደግሞ ይሄን እንደሆነ ፈትዋ ሰጣለሁ። ህዝቡ እየተሰበሰበ በመንግስት መስሪያ ቤት ሴቱም ወንዱም እየተሰበሰበ ፈትዋ ተሰጠ። የቆየሁት ያን እንደው ተመዝግቦ ተቀምጧል በየደፍተሩ። ከዛ በኋላ እንግዲህ ወደ ኃላፊነቱ ስንመጣ መጀመሪያ መጅሊስ ሲቋቋም በዑለማ አባልነት ነበር የገባሁት። በኋላም ደግሞ የዑለማ ምክትል ነበርኩኝ። በክልል 14 ደግሞ የዑለማ ሊቀመንበር ነበርኩኝ። ከዛም በኋላ ደግሞ በክልል 14 ምክትል ነበርኩ። በአስተዳደሩ በኩል ኑሩ ሊቀመንበር ሆኖ ከዛ በኋላ እሱ ተነሳ በኋላ ደግሞ 9 ዓመት የፕሬዝዳንት ሆኜ መርቻለሁ። እንደዚሁም ደግሞ አጠቃላው ጠቅላይ ምክር ቤቱ ዘንዳ ደግሞ እንዲሁ የሐጅና የዚህ መስጂድና አውቃፍ ኃላፊ ሆኜ እንደው ሰርቻለሁኝ። በኋላም ደግሞ በአንዋር ረብሻ ምክንያት እንደው ለምክር ቤቱ ደግሞ ፕሬዝዳንት ምክትል ፕሬዝዳንት ሆኜ ደግሞ እንደው አገልግያለሁ። ከዛም በኋላ ደግሞ እንደው ይኸው ዛሬም እዛው ደግሞ እንደው ፕሬዝዳንት ሆኜ ደግሞ ጊዜያቱ ደግሞ እንትን ብሎ እያገለገልኩ ነው የምገኘው። ያው መጀመሪያ ኩል ያህል በመጅሊሱ በዛም እየተዘዋወርኩኝ ወደ 40 ዓመት በመጅሊሱ ውስጥ ነው ያለሁት። በመንግስትም አካባቢ እንግዲህ በተለያዩ ተግባራቶች ተሰማርቻለሁ።
በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ። እዚህ ስመጣ እሳቸው በትርጉም ናቸው፣ እኔ በማቀራት ነው የተሰማራ ነው። በኋላ እሳቸውም ወደ ኢማምነት ወደ ማቀራት መጡ። ከዛ ጀምሮ እንግዲህ ሙተአሊም ጋር ነው የሚቀመጠው ነው። አለ ሙተአሊም ተቀምጬ አላቅም። ረመዳን ወደ 100 በላይ ይሆን ነበር። ተረመዳን ውጭ ወደ 50 ወደ 60 ይሆን ነበር። ራይ ነበርኩኝ እዛ ሀብተ ጊዮርጊስ ድልድይ አጠገብ። አሁን እዚህ ተመጣሁኝ ወደ 4 ዓመት ሊሆን ነው። ቦታ ጠበብ ስላለን እዚህ ወደዚህ መጣን። አንድም ሌላ ሰው የለም ነበር ብዙ ዓመታት። ከዛ በኋላ ነው እንግዲህ ለእኔ 160 ብር አደረጉ። አብዱልሐሚድ የሚባሉ ነበሩ አብዱራህማን ጋር ተማክረው 160 ብር ለእኔ ደሞዝ ያደረጉ። እንግዲህ ከዛ በአንድ ዓመት እንዲያው ብዙ አቅሪ በአንዋር መስጂድ ተቀመጠ እንጂ የሚያቀራም የለም ነበረ፣ ደዕዋ የሚያደርግም የለም ነበር። ከዛ በኋላ እንግዲህ ንጉሱ ሲወድቁ ንጉሱ ወዲያው እንደወደቁ መጅሊስ የሚባል ተቋቋመ። ናጅእና ሀጂ መሐመድ ሳኒ የሉም ነበርና እና አብዱራህማን የሉም ነበር። ነሻ አብደልባሲጥ የምንላቸው ገጠር ነበሩ። እሳቸውንና እኔን ይዘው አንድ ኢትዮጵያዊ ነበረ ሷሊህ ከቢር የሚባል እሱ ቢሪዚያንት ሆኖ መጅሊስ የተወጠነው በዛ ነው። መጅሊስ አልአላ የተጀመረው ካስማ 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 Kasma